ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁት የመጣሁት አርቲፊሻል ኢንተለጀንስን በተመለከተ ነው። አብራችሁን ቆዩ። በመጀመሪያ ኤአይ ወይም አርቲፊሻል ኢንተለጀንስ ምንድን ነው የሚለውን ስናይ አርቲፊሻል ኢንተለጀንስ ማለት ኮምፒውተር ወይም ማሽን እንደ ሰው ማሰብ፣ መማር፣ መተንተን፣ ውሳኔዎችን መወሰን እና ችግርን መፍታት የሚያስችል የኮምፒውተር ቴክኖሎጂ ዘርፍ ነው። አርቲፊሻል ኢንተለጀንስ ወይም ኤአይ ሰውን አይመስልም፣ ነገር ግን የሰውን አእምሮ የሚመስሉ አንዳንድ ተግባራትን ሊያከናውን ይችላል። ለምሳሌ ፊትን ለይቶ ማወቅ፣ የድምፅ ትዕዛዝ መረዳት፣ ቋንቋ መተርጎም፣ ምስሎችን መፍጠር፣ ጽሑፍ መጻፍ፣ የበሽታ ምልክቶችን መለየት። ኤአይ ወይም ሰው ሰራሽ አስተውሎት ወይም ሰው ሰራሽ የማስተዋል ችሎታ እንዴት ይሰራል? እንዴት ነው የሚሰራው የሚለውን ስናይ ደግሞ ኤአይ ሰው እንደሚማረው በመረጃ እና በልምምድ ይማራል። አርቲፊሻል ኢንተለጀንስ ሰው እንደሚማረው በልምምድ በመረጃ ይማራል ማለት ነው። ብዙ መረጃዎችን በመሰብሰብ ብዙ ይማራል ማለት ነው። ብዙ መረጃ ሲሰበስብ ብዙ ይማራል። ብዙ መረጃ ከሰበሰበ ደግሞ ትክክለኛ ውሳኔ ይወስናል ማለት ነው። አርቲፊሻል ኢንተለጀንስ እንዴት ይሰራል የሚለውን በቅደም ተከተል ስናይ ደግሞ በመጀመሪያ መረጃ መሰብሰብ ነው። ኤአይ መጀመሪያ መረጃ ይሰበስባል። ምን መረጃዎችን ይሰበስባል ስንል ደግሞ ምስሎችን፣ ጽሁፎችን፣ ድምጾችን፣ ቪዲዮዎችን፣ ቁጥራዊ መረጃዎችን ይሰበስባል። መረጃ ከመሰብሰብ በመቀጠል ደግሞ መረጃ ማጽዳት ስንል የተሳሳቱ መረጃ ይሰበስባል። መጀመሪያ የተሳሳቱ መረጃዎች ካሉ እነዛን የተሳሳቱ መረጃዎች ያጸዳል ወይም ያጠፋል ማለት ነው። ከዚህ በመቀጠል ደግሞ ማሰልጠን ሞዴሉን ማሰልጠን የአይ መረጃውን ላይ ይሰለጥናል። ለምሳሌ 10,000 የድመት ምስሎች ቢታዩ የድመት ቅርጽ፣ አይን፣ ጆሮ እና ሌሎች ባህሪያትን ይማራል። ማሰልጠን ስንል እያየ ይማራል ማለት ነው። ከማሰልጠን ቀጥሎ የሚመጣው መፈተሽ። ኤአይ ከተማረ በኋላ አዲስ መረጃ ይሰጠዋል፣ ይማራል። እዛ በኋላ አዲስ መረጃ ለምሳሌ ከዚህ በፊት ያላየውን የድመት ፎቶ ሲያይ ይህ ድመት ነው ብሎ ለመለየት ያስችለዋል ማለት ነው። እንዲህ ካየ በኋላ በሌላ ከለር ድመት ስንሰጠው ይሄ ድመት ነው ብሎ ይለይናል ማለት ነው። ቀጣይ ውጤት መስጠት። በተማረው መሰረት ውጤት ይሰጣል ማለት ነው። ለምሳሌ የተላከልን ኢሜል ስፓም ወይም የተሳሳተ መሆኑን ይገምታል። የጽሁፍ ትርጉም ያቀርባል ማለት ነው። ከዚህ በመቀጠል ደግሞ በቀጣይነት ማሻሻል ኢምፕሩቭመንት ምንለው ማለት ነው። ብዙ መረጃ በሚያገኝ ቁጥር ኤአይ የተሻለ ውጤት ለመስጠት ይችላል ማለት ነው። ሆኖም ሁሉም ኤአይ በራሱ በእያንዳንዱ ተጠቃሚ ጋር በቀጥታ አይማርም ማለት ነው። ብዙዎቹ ሞዴሎች በገንቢዎቻቸው እንደገና ሲሰለጥኑ ነው የሚሻሻሉት ማለት ነው። ለምሳሌ ኤአይ ራሱን ዲቨሎፕ ያደርጋል ብለናል፣ ራሱን ያሻሽላል፣ መረጃ ባገኘ ቁጥር ራሱን ያሳድጋል ብለናል። ነገር ግን አንዳንዶቹ ደግሞ ዲቨሎፐራቸው ወይም የክሬት ያደረጓቸው ሰዎች ዲቨሎፕ ካላደረጓቸው ወይም ካላሻሻላቸው አይሻሻሉም ማለት ነው። አብዛኞቹ ግን ራሳቸውን መረጃ ባገኙ ቁጥር የሚያሻሽሉ ናቸው ማለት ነው። ለምሳሌ ይሄን ራሱ ማሻሻል ለሚለው ምሳሌ ብንወስድ አንድ ህፃን ፖምና ብርቱካን መለየት ለመማር ብዙ ጊዜ ሊፈጅበት ይችላል። ብዙ ጊዜ ይመለከታል ማለት ነው። ኤአይም በተመሳሳይ ብዙ የፖምና የብርቱካን ምስሎችን ያያል፣ ልዩነታቸውን ይማራል። አዲስ ፎቶ ሲያይ የትኛው ፖም እንደሆነ ወይም ብርቱካን እንደሆነ ይለያል ማለት መጀመሪያ ፖሙና ብርቱካኑን በተደጋጋሚ ያያል፣ ብዙ ፖሞችን ያያል። ከዛ በኋላ ብርቱካንና ፖም ብናቀርብለት
የትኛው ፖም የትኛው ብርቱካን መሆኑን ይለይልናል ማለት ነው። ኤአይ የስራ ሂደት ባጭሩ ስናስቀምጠው መረጃ ይሰበስባል፣ መረጃ ያጸዳል፣ ሞዴሉን ያሰልጥናል፣ ይፈትሻል፣ ውጤት ይሰጣል፣ ያሻሽላል ማለት ነው። ኤአይ በራሱ አያስብም፣ እንደ ሰው ስሜትም የለውም። ከብዙ መረጃ የተማረውን በመጠቀም መረጃዎችን ይለያል፣ ይተነትናል፣ ውጤትም ምክርም ያቀርባል። ኤአይ የሚጠቀምባቸው ዘርፎች ወይም የምንጠቀምባቸው ዘርፎችን ስንመለከት በመጀመሪያ በሕክምና የሕክምና ምስሎችን በመተንተን ሐኪሞችን ይረዳል። እንዲሁም በሽታዎችን ቀደም ብሎ በመለየት አጋዥ ይሆናል ማለት ነው። በትምህርቱ ዘርፍ ስንሄድ ደግሞ ኤአይ ለተማሪዎች የግል መማሪያ ድጋፍ ሊሰጥ ይችላል። ጥያቄዎችን ይመልሳል፣ ማብራሪያዎችን ያቀርባል ማለት ነው። በግብርና ዘርፍ የአየር ሁኔታን መተንበይ፣ የሰብል በሽታ መለየት፣ የምርትን ማሻሻል ይችላል ማለት ነው። በባንክና ፋይናንስ ስንሄድ ደግሞ የማጭበርበር ግብይቶችን ለመለየት፣ አደጋዎችን ለመገምገም ኤአይ በስፋት ይጠቅመናል። በቴሌኮሙኒኬሽን ዘርፍ የኔትወርክ ጥራትን ለማሻሻል፣ ችግሮችን ቀድሞ ለመተንበይ፣ ለመለየት፣ የደንበኛ አገልግሎችን ለማፋጠን ይጠቅማል ማለት ነው። የኤአይ ጥቅሞች ኤአይ ወይም አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት፣ ሰው ሰራሽ የማስታወስ ችሎታ። ጥቅሞች ፈጣን ውጤት ይሰጠናል። ከፍተኛ ትክክለኝነት፣ የመረጃው ከፍተኛ ትክክለኝነት 24 ሰዓት ያለማቋረጥ ይሰራል። ሰፋ ያሉ መረጃዎችን ይተነትንልናል፣ ወጪን ይቀንስልናል፣ ምርታማነትን ይጨምራል ወይም ያሳድግልናል ማለት ነው። የኤአይ ተግዳሮቶች ወይም አደጋዎች የምንላቸው ደግሞ የሐሰት ምስሎችን እና ቪዲዮዎችን ዲፕፌክ ሊፈጠሩ ይችላሉ ማለት ነው። ከተዛባ መረጃ የተነሳ የተሳሳተ ውሳኔ ሊሰጥ ይችላል ማለት ነው። የግል መረጃ ጥበቃ ጉዳዮች ሊፈጠሩ ይችላል። ለምሳሌ የግል መረጃ ሊጠፋብን ይችላል ማለት ነው። በአጠቃላይ ኤአይ የወደፊቱን ዓለም እየቀየረ ያለ ቴክኖሎጂ ነው። በጤና፣ በትምህርት፣ በግብርና፣ በንግድ፣ በቴሌኮሙኒኬሽን እና በብዙ ሌሎች ዘርፎች ሰዎችን በመርዳት እድገትን እያፋጠነ ያለ ቴክኖሎጂ ነው። ነገር ግን ኤአይ የሰውን ፈጠራ፣ ስነ ምግባር እና ኃላፊነት ሙሉ በሙሉ አይተካም። ሰውና ኤአይ በመተባበር ሲሰሩ የተሻለ ውጤት ሊገኝ ይችላል ማለት ነው። ኤአይን በአግባቡ ከተጠቀምንበት ስለዚህ ይጠቅመናል። ነገር ግን ኤአይ ሊያጠፋንም ይችላል። ኤአይ ሁለት ኦፕሽን አለው። ተጠቃሚው የሰጠውን ነው የሚሰጠው። ለእኛ የሚጠቅመንን የማይጎዳንን መረጃ ከሰጠነው እንማርበታለን። የሚጎዳ መረጃ ከሰጠነው ደግሞ እንጎዳበታለን ማለት ነው። ስለዚህ ኤአይን ስንጠቀም በአግባቡ መሆን አለበት እላለሁ። ለዛሬ የነበረኝ መረጃ ይህን ይመስላል። አብራችሁኝ ስለቆያችሁ አመሰግናለሁ። ክበሩልኝ።